ሰላም ሰላም፣ ውድ የተወደዳችሁ የተከበራችሁ የኮኮቤ ዩቲዩብ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም። ዛሬ እንግዲህ ይቅርታ በመጀመሪያ ላሳየኋችሁም። እስቲ ዛሬ ቀንጥብ አድርጌ አጠር ምጥን ያለች የፒዛ ስራ ላሰራጃችኋለሁ ማለት ነው። ያው ቀደም ረስቸው ነበርም። እስቲ ዛሬ ለምንድን ነው ትንሽ ተስራዬ ከረመዳን ስራ ትንሽ ለምን አላካፍላቸውም ብዬ መጥቻለሁ። እዚህ ጋር ፒዛውን ዳምጫዋለሁ ማለት ነው። መዳመጫ ይሄ ነው። እንደ ማንኛውም የመዳብ ቀበም መዳመጫ ዳምጫዋለሁ ማለት ነው። ይሄ መቁረጫዬ ነው። ያው ዱቄት ነስንሼ ነው የዳመጥኩት። እዚህ ጋር ደግሞ በሶስት ቦታ አድርጌዋለሁ ሊጡም ማለት ነው። ታያችሁ እንደሆነ ይሄኛውን እንደዚህ አድርጌዋለሁ ማለት ነው። ሌላውን እስከምጋገር ኩፍ ስለሚልልኝ ይሄን እንደዚህ አድርጌ እንደዚህ አድርጌ ይሄኛውን አብረን እንቆርጣለን ማለት ነው። እስከ መጨረሻው ድረስ ትከታተሉኛላችሁ። ውድ የተወደዳችሁ የኔ ቤተሰቦች ይሄ ቪዲዮ ከተመቻችሁ ሼር፣ ላይክ፣ ኮሜንት ማድረግ አትርሱ። መልካምነት ለራስ ነው፣ አይከፈልበትም። ሁላችንም እንረዳዳ ማለት ነው። ሁላችንም የመዳብ ቅመም ይሆን በመልካም ነገር ብንረዳዳ ብንተሳሰብ ተጠቃሚ ነው የምንሆነው ማለት ነው። እና እስኪ እናንተ ረመዳን እንዴት ነበር? የፋሲካ ጾምስ እንዴት እያደረጋችሁ ነው? ክርስቲያን ኦርቶዶክስ የሆናችሁ ማለት ነው። የፋሲካ ጾም እንግዲህ ከኔ በጣም አሪፍ ነው። ነገ ደግመ ትንሳኤ ነው እንግዲህ የወሩ ማለት ነው። በጣም ነገ እንግዲህ በጣም ይከበራል በሀገራችን ላይ እና እንደዚህ እያደረኩ እየቆረጥኩ እንግዲህ በሶስት አይነት ሰራለሁ ብዬ አሳብ አለኝ። በሶስት አይነት ካልሆነ ግን በዛተርና በሰልሳት ማት ሰራዋለሁ ማለት ነው። ረመዳን እንዴት ነበር ከእናንተ? ቢዝነቱ እንዴት ነበረ? እና ይሄንን ደግሞ አሁን እንደዚህ ተቆረጥኩት በኋላ ይሄንን ራሱ ስለሚነሳ እንደዚህ እናነሳዋለን። አንድ እጅ ስለሆንኩ ነው ይቅርታ፣ በደንብ አልቆረጥኩትም። አንድ ባንጃቻችሁ ዛችሁን ተስትሉ አይመችም። ከዛ እንደዚህ ማንሳት ነው፣ በራሱ ጊዜ ይነሳል። እንደዚህ እያደረግን መሀሏ ላይ ዲዛይን ትወዱታላችሁ ብዬ ተስፋ አደርጋለሁ። ሰው ቤት የሚሄድ ነው እንግዲህ ዛሬ የምጋግረው። እንደ አብሮ የተነሳባችሁ ማስተካከል ትችላላችሁ። አሁን እንደተለመደው እዚህ ጋር ነው የማደርገው ማለት ነው። በነገራችን ላይ ፒዛ ስትጋግሩ ማለት ነው፣ ፒዛ ስትጋግሩ እንትን ስቶቭ ካላችሁ በስቶቭ ቢትጋገር አሪፍ ነው። እኔ አሁን በጋዙ ስቶቭ ነው የምጋገረው። ያም አለ በእርግጥ የጋዙ ስቶቭ ቶሎ ቶሎ ስለሚል ከስራ አደርቀውም። እኔ ከዚህ በፊት የሰው ቤት እኔ በዛ ለመጋገር አልወድም በእርግጥ በነገራችን ላይ ማለት ነው። ቶሎ ቶሎም ስለማያፈጥነኝ በዚህ ነው የምጋግረው። እኔ ሰው ቤት ሄጄ ፒዛ ሳይ ተብዬ ሄጄ በቃ አደረቀው ከስር እና ለየት ነው ያለው። እነሱ ራሱ ገረማቸው እና አዲስ ቤት ስለመጣሽ ነው እንዴ ምናምን ፒዛሽ ደረቀ ምናምን አሉ እና አልወደውም። ያደርቅባችኋል ማለት ነው። እና እንዳያደርቅባችሁ ከፈለጋችሁ እንግዲህ በዚህኛው ብትጋግሩ እንደ አማራጭ አሪፍ ነው ብዬ አስባለሁ እኔ። ይሄው እንደዚህ አድርጌ ቆረጥኩትን ጨርሼ ደርድሬያለሁ ማለት ነው። አሁን የማመጣው ቲማቲም ነው። ይሄውና እንደዚህ አድርጌዋለሁ፣ እንደዚህ ቀብቼዋለሁ ማለት ነው። እንደዚህ ቀብቼው እኔ ጅበን ሳረግ ራሴው አስተካክለዋለሁ ማለት ነው። እንደዚህ አድርጌ አሁን ጅበን አድርጌ ከጅበን ደግሞ ዘይቱን ይሄውና እንደዚህ ያምራል። አሁን ደግሞ የማደርገው ምንድነው ዘይቱን እንዲህ ማድረግ ነው። ዘይቱን የፈለጋችሁ 3ም 4ም ማድረግ ትችላላችሁ። እኛ ቤት እንግዲህ እንደዚህ ነው የሚሰራው። ቆይ እስከ አንድ ቀን ስራ እንትስል አሰራሬን አሳያችኋለሁ። መጨረሻ ላይም እንዴት እንደሆነው እንደሚወጣ አሳያችኋለሁ። ግን እስከዛው ድረስ ተከታተሉኝ እንዳጠፉ ማለት ነው። ፈጠን ሰለምን ረመዳን ፒዛ በጣም ነው በነገራችን ላይ ስራ የሚያስፈታው። ስማሙንድ ፒዛ መጋገር አልወድም።
በጣም ነው ስራ የሚያስፈታው። ወጡን ቀብታችሁ እንትኑን ቀብታችሁ ሰው ከሌላችሁ በጣም ስራ ያስፈ አሁን ለዚህ ኪዳ 5 ደቂቃ ጨረሰብኝ ማለት ነው። እና ይኸው እንደዛ አድርጌያለሁ። ፎርም ነው የምጨምረው።